ሰዎች ትንሽ መስመሬን ያለፉ ከመሰለኝ ደግሜ ያላገኛቸው። ይሄ እንኳን መጥፎ ነገር አይደለም። እውነት የሆነ ኮምፕሮማይዝ ማድረግ አለመቻሌ ያናደኛል። አንዳንድ ሰው ህይወትሽ ውስጥ ዝም ብሎ ዘው ብሎ መግባት መብቱ ይመስለዋል። ኦር የሆነ ጊዜ የምትተዋወቂ ሰው ስለሆንሽ ብቻ አንቺ ህይወት ላይ ታይትል ያለው ይመስለዋል። የሆነ እንደዚህ እኮ አድርጌ ነበር የምትለዋ ነገር ሁልጊዜም በህይወትሽ ውስጥ ሁልጊዜም የሆነ ነገር አንቺ ህይወት ውስጥ ለማድረግ መብት ያለው ይመስለዋል። አንዳንድ ጊዜ ደግሞ የሰጠሽው ነፃነት ያዘው ቅርበቱ ምናምን ባውንደሪ የሌለው ይመስለዋል። ጥርምስምስ አድርጎት ባውንደሪሽን እንዳለ በቃ ስቶት የሆነ ቦታ ላይ ይመጣልና አሁን እኔ መጥፎ ነው ብዬ የማስበው ምኑ ደረጃ ሲደርስ መስርሽኝ አሁን ያንን ነገር አልፎታል ብዬ አስቤ በፍጹም በቃ አይሆንም ብዬ ካልኩ እና ከወሰንኩኝ ምንም አላገኘውም። ያንን ሰው ደግሜ የምከት ሰው አይደለሁኝም። እዛ ቦታ መገኘት በጣም ከባድ ነው ለእኔ። ምክንያቱም የምታዩ ፋይት አይደለም፣ ያ ፋይት ከራሽ ጋር የምታረጊው ፋይት ነው አብዛኛውን ጊዜ አይደለም። እንደዚህ ከሰውየው ጋር ተገናኝተሽ እንዴት እንደዚህ ያረክ ምናምን ብለሽ ይሄ ቨርባል የሆኑ እንትኖች አይደሉም፣ ፋይቶች አይደሉም፣ ከራሽ ጋር የሆኑ ፋይቶች ናቸው። እና ፊል ነው የምታረጊያቸው፣ ኢነርጂ ናቸው ብዙዎቹ። ልክ ነው ልክ አይደለሁም፣ ሶኬ መታገስ ነበረብኝ አልነበረብኝም፣ ባልፈው ምን ችግር ነበረው አልነበረውም አለ አይደለ። ከራሽ ጋር የምታረጊያቸው ጸቦች፣ እነዛ ጸቦች ለሰው ስለማይታዩ ድንገት ይመስላሉ። ወይ አንቺ በጣም አካብደሽ ነገሩን ይመስላል፣ ወይ ደግሞ ለነገሩ የሰጠሽው ያንቺ ማጋነን ነው እንጂ በጣም ተራ ነገር ሊሆን ይችላል ለሚያየው ሰው፣ ለተመልካቹ። ለኔ ቀሎ የሚታየኝ ነገር ለአንቺ በጣም ከባድ ከሆነ በአንቺ አይን ማየት አለብኝ። ወደ አንቺ ባውንደሪ ስጠጋ በአንቺ ጫማ ውስጥ መሆን አለብኝ። ለነገሩ መክበድና መቅለል ሳይሆን ለአንቺ ለዛ ነገር የምትሰጪው ቫልዩ የምትጎጁበትም የዛን ያህል ነው የሚሆነው። ግን እኛ ሀገር እንደዛ አይደለም። የሆነ የተሰጠ ያሁን አንቺ ማክበድ ያለብሽና ማቅለል ያለብሽን ነገር ሰዎች መጥተው ሊነግሩሽ ይሞክራሉ። አጋጥሞሽ አያውቅም እንደዛ አይነት ነገር? የሆነ ኑሮ ያንቺ ነው፣ ስሜቱ ያንቺ ነው፣ የተጎዳው በዛ ነገር እንዲሰማሽ ሆንሽውን ስሜትሽን የምታውቂው አንቺ ነሽ። ማሳለፍ የማትፈልጊው ለምን እንደሆነ ምክንያትሽን የምታውቂው አንቺ ነሽ ምናምን። ግን ያንን ያንቺን መብት ብዙ ሰው አያከብርልሽም። መብት ያለው ይመስላል። እና እሱን ነገር ባላንስ ማድረግ አንዳንዴ ከባድ ነው።